ሰላም! ዛሬ ደግሞ በሕይወታችን ውስጥ ትልቅ ለውጥ ሊያመጡ የሚችሉ ነገር ግን ብዙ ጊዜ ትኩረት የማንሰጣቸውን ቀለሞችና ቀናትን እንመለከታለን። እያንዳንዱ ኮከብ የራሱ የሆነ የኃይል ንዝረት አለው። ይህን ንዝረት ደግሞ ይበልጥ የሚያጠናክሩ ተፈጥሯዊ ቀለሞችና ልዩ ቀናት አሉ። ትክክለኛውን ቀለም መልበስ ወይም አስፈላጊ ውሳኔዎችን በእድለኛ ቀኑ ላይ ማድረግ ስኬታማ የመሆን እድላችሁን በከፍተኛ ሁኔታ ይጨምራል። ዛሬ ለእያንዳንዱ ኮከብ እድልን፣ ፍቅርንና ሀብትን የሚጠሩ ቀለሞችንና ቀናትን በዝርዝር እንመለከታለን። የእርስዎ እድለኛ ቀን የትኛው ይሆን? እስከ መጨረሻው ተከታተሉኝ። የእሳት ኮከቦች ኤሪስ፣ ሊዮ እና ሳጂታሪየስ። ለእሳት ኮከቦች ሁልጊዜም ንቁና ደማቅ ቀለሞች ይመከራሉ። ኤሪስ ከሆንክ ቀይ ቀለም የድፍረትንና የጥንካሬ መገለጫ ስለሆነ እድልን ይስብልሃል። ቀን ደግሞ ማክሰኞ ነው። ሊዮ ከሆንክ እንደ ፀሐይ የሚያበሩ የወርቃማ የቢጫና የብርቱካን ቀለሞች ግርማ ሞገስን ይጨምሩልሃል። እሁድ ቀን ደግሞ ያንተ ልዩ ቀን ነው። ሳጂታሪየስ ከሆንክ ደግሞ ጥቁር፣ ሰማያዊና ወይን ጠጅ ቀለሞች ለአእምሮ ብስለትና ለጉዞ ስኬት ይረዱሃል። ሐሙስ ቀን ደግሞ ማንኛውም ትልቅ ነገር ለመጀመር ምርጥ ቀንህ ነው። እነዚህ ቀለሞችና ቀናት በመጠቀም በሕይወትህ ላይ አዎንታዊ ለውጥ ማምጣት ትችላለህ። የመሬት ኮከቦች ታውረስ፣ ቪርጎ እና ካፕሪኮርን። የመሬት ኮከቦች ከተፈጥሮ ጋር የተገናኙ ቀለሞች ሰላምና ስኬት ይሰጧቸዋል። ታውረስ ከሆንክ አረንጓዴና ለስላሳ ሮዝ ቀለሞች የገንዘብና የፍቅር እድልን ይጋብዙልሃል። አርብ ቀን ደግሞ የገንዘብ ጉዳዮችን ለመከወን ተመራጭ ቀን ነው። ቪርጎ ከሆንክ ነጭና ግራጫ ቀለሞች ለአእምሮ መረጋጋትና ለሥራ ስኬት ወሳኝ ናቸው። ረቡዕ ቀን ደግሞ ሐሳብህን በግልጽ የምታስተላልፍበት እድለኛ ቀንህ ነው። ካፕሪኮርን ከሆንክ ደግሞ ጥቁር ቡናማና ጥቁር ሰማያዊ ቀለሞች ጥንካሬህን እና ባለስልጣንነትህን ያጎሉታል። ቅዳሜ ቀን ደግሞ ለረጅም ጊዜ ያቀድከውን ሥራ የምትጀምርበት ምርጥ ቀን ነው። የነፋስ ኮከቦች ጄሚኒ፣ ሊብራ እና አኳሪየስ። ለነፋስ ኮከቦች አየርንና ብርሃንን የሚያንጸባርቁ ቀለሞች ልዩ ኃይል ይሰጣቸዋል። ጄሚኒ ከሆንክ ደማቅ ቢጫና አረንጓዴ ቀለሞች ለፈጣን አእምሮና ለንግግር ችሎታ ድጋፍ ይሆናሉ። ረቡዕ ቀን ደግሞ ማንኛውም መረጃ ለመለዋወጥ እድለኛ ቀንህ ነው። ሊብራ ከሆንክ ሰማያዊና ነጭ ቀለሞች በሕይወት ላይ ስምምነትንና ውበትን ይፈጥሩልሃል። አርብ ቀን ደግሞ ማህበራዊ ግንኙነቶችን ለማጠናከር ምርጥ ቀን ነው። አኳሪየስ ከሆንክ ደግሞ ሰማያዊና የኤሌክትሪክ ብር ቀለሞች ለየት ያለ የፈጠራ ችሎታን ያነቃቁታል። ቅዳሜ ቀን ደግሞ አዲስ ቴክኖሎጂዎችን ወይም ለውጦችን ለመጀመር እድለኛ ቀንህ ነው። የውሃ ኮከቦች ካንሰር፣ ስኮርፒዮ እና ፓይሰስ። የውሃ ኮከቦች ከስሜታቸው ጋር የሚሄዱ ጥልቅ ቀለሞች ውስጥ ሰላም ይሰጣቸዋል። ካንሰር ከሆንክ ነጭ፣ ብርማና የባህር ሰማያዊ ቀለሞች የመረጋጋትና የመጠበቅ ኃይል ይሰጡሃል። ሰኞ ቀን ደግሞ ከቤተሰብና ከቤት ጋር የተያዙ ነገሮችን ለማከናወን እድለኛ ቀንህ ነው። ስኮርፒዮ ከሆንክ ደማቅ ቀይና ጥቁር ቀለሞች ምስጢራዊ ኃይልህንና ጥንካሬን ይጨምሩልሃል። ማክሰኞ ቀን ደግሞ ተግዳሮቶችን ለማሸነፍ ምርጥ ቀንህ ነው። ፓይሰስ ከሆንክ ደግሞ ወይን ጠጅና የባህር አረንጓዴ ቀለሞች ለምናብህና ለመንፈሳዊ ጥንካሬ ትልቅ ሚና አላቸው። ሐሙስ ቀን ደግሞ ጸሎት ለማድረግ ወይም ትልቅ ውሳኔ ለመወሰን እድለኛ ቀንህ ነው። እንግዲህ የቃል ኪ ዞዲያክ ቤተሰቦች እንደ ኮከባችሁ እድለኛ ቀለሞቻችሁና ቀኖቻችሁ እነዚህ ናቸው። ከዛሬ ጀምሮ እነዚህን ቀለሞች በልብሳችሁ፣ በቤቶ ወይም በቢሮ ውስጥ በመጠቀም የሚመጣውን ለውጥ በተግባር ተመልከቱ። የእርሶ ተወዳጅ ቀለም የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እና ለወዳጅ ዘመዶ ማጋራታችሁን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።